ማንኛውም ሰው ወደ ቱርክ መምጣት የሚፈልግ ካለ why did you choose USA? USA ለምን መረጣችሁ? ከሌሎች ሀገሮች USA ምን ለየት ያደርጋታል? ምን አለሽ USA? አሜሪካን ኤምባሲ ስትገቡ ዋናው ነገር የሚጠበቅባችሁ ጥሩ አክተር ወይም አክትረስ መሆን ነው። ከግራጁዌሽን በኋላ ወደ ሀገራችሁ ለመመለስ ታስባላችሁ ወይም ታስባለሽ? obviously አዎ። how can you prove that you're coming back home? ወደ ኢትዮጵያ ወደ ሀገራችሁ እንደምትመለሱ ምን ማረጋገጫ አለ? እንዴት ፕሩቭ ማድረግ ትችላላችሁ የሚለው ነው። በመሃል በስነ ስርዓት ኤክሳይትድ ሆናችሁ እያወራችሁት ኤክስፕሌን እያደረጋችሁት ያሰው ማለት ነው። why if I reject the visa ሊላችሁ ይችላል። ለማስተርስ ትምህርት መማር የምትፈልጉ ልትኖሩ ትችላላችሁ። ኢትዮጵያ ውስጥ ዲግሪያችሁን ተምራችሁ የጨረሳችሁ ወደ አሜሪካን ሄዳችሁ ደግሞ ማስተርሳችሁን መማር የምትፈልጉ ልትኖሩ ትችላላችሁ። ሰላም ሁላችሁም እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ። በባለፈው እንግዲህ ቀጥታ ወደ ቪዲዮ ሀሳብ የገባው አይደለ? በባለፈው ሳምንት ቪዛ ትሬኒንግ አሜሪካን ኤምባሲ ከመግባታችሁ በፊት ማወቅ ያለባችሁ ጥያቄዎች ብዬ አንድ 20 የሚሆኑ እንግዲህ ሰጥቻችሁ ነበረ። ያ ፓርት 1 ነው ብለነው ነበር። አሁን ደግሞ ፓርት 2 ይዤላችሁ መጥቻለሁ። ስለዚህ ቀጥታ ወደ ጥያቄዎቹ ከመግባቴ በፊት አንዳንድ ነገሮችን ክሊር ማድረግ አለብኝ፣ ማጽዳት አለብኝ ብዬ ስላሰብኩኝ እንግዲህ ከአሁን በፊት ቻሌንጅ አዘጋጅቼ ነበረ። ማንኛውም ሰው ወደ ቱርክ መምጣት የሚፈልግ ካለ ይህንን ቻሌንጅ ከተሳተፈ በኋላ ከ3 እስከ 5 የሚሆኑ አሸናፊዎችን መርጬ እንግዲህ ሙሉ ፕሮሰሶቻችሁን እኔ እንደማደርግ ቃል ገብቼ ነበር። ሙሉ አፕላይ ከማድረግ ጀምሮ እናንተ ዶክመንቶችን እያቀረባችሁልኝ እኔ ደግሞ የሰርቪሱን ላቀርብላችሁ እንግዲህ ፕሮሚስ ገብቼላችሁ ነበር። ነገር ግን እስካሁን ድረስ ማንም አሸናፊ የለም። እስካሁን ማንም ያሸነፈ ሰው የለም። ምክንያቱም በቻሌንጁ ላይ ጠይቄ የነበረው እንግዲህ ቻሌንጁን መስፈርት ማሟላት የነበረበት እንግዲህ አንድ ሰው 10 የሚሆኑ ጓደኞቹን ሰብስክራይብ ካስደረገ በኋላ ይሄንን ቻናል ከሱ ቪዲዮ ይሄንን ቻሌንጅ ካቀረብኩበት ቪዲዮ በፊት የነበረውን እንግዲህ እሱ ሙሉ ቪዲዮን አይቶ ደን ብሎ ኮሜንት ላይ መጻፍ ነበረ። ነገር ግን ሁላችሁም ያየሁት ሙሉ ቪዲዮን አይታችሁት ከዛም በኋላ ደን ያላችሁ የጻፋችሁልኝ which means ሙሉ ቻሌንጁን ስላላሟላችሁ እንግዲህ ለመረጣ ውስጥ አልገባችሁም፣ አልተመረጣችሁም ማለት ነው። ነገር ግን አሁንም ቢሆን አላለቀም፣ አልቆመም። እስከ ኔክስት ይር ላይ ኔክስት ሴሜስተር ላይ ለመምጣት ስለሆነ አፕላይ የሚደረግላችሁ አሁንም ጊዜ አለ። ይህንን ቻሌንጅ አሁንም ኦፕን ነው፣ ይቀጥላል። ስለዚህ መሳተፍ የምትፈልጉ ካላችሁ አሁንም እንድትሳተፉ እንግዲህ እድሉ ክፍት ነው ልላችሁ ፈልጋለሁ። ቀጥታ ወደ ጥያቄዎቼ ነው ዛሬ ደግሞ የምገባው ፓርት 2። ኦኬ ሶ በላስት ቪዲዮ ካልተሳሳትኩኝ እንግዲህ how will you manage the cultural and educational difference የሚለው ላይ ነበር ያቆምነው። እሱ መልሰን የጨረስነው ኤዱኬሽናል እና ካልቸራል የሆኑ ዲፈረንሶችን ልዩነቶችን እንዴት ነው ማኔጅ ለማድረግ ያሰብከው ወይም ያሰብሽ? ከሀገር መውጣት በጣም ትልቅ ቢግ ስቴፕ ነው። ስለዚህ ከቤተሰብ ተለይቶ ሞስትሊ ደግሞ ለትምህርት ከሆነ የምንሄደው የመጀመሪያችን ነው የሚሆነው። ለብቻችን ስንሆን እንደዚህ ከሀገር ስንርቅ፣ ከቤተሰብ ስንርቅ፣ ከሁሉም ከለመድነው ነገር ስንርቅና እንዴት ነው እሱ ማኔጅ ማድረግ የምትችሉት የሚለው እንግዲህ ተጠይቀን እሱ መልሰን ነበር ያቆምነው። ስለዚህ ዛሬ ደግሞ 21ኛው ጥያቄ እንግዲህ የሚሆነው what's your plan post graduation? ከግራጁዌሽን በኋላ ፕላናችሁ ምንድነው ነው? ከግራጁዌት ካደረግን በኋላ እንግዲህ እኛ ብዙዎቻችን አሁን ማለት ነው obviously እውነቱን ስንነጋገር ግራጁዌት እንዳደረግን ወደ ኢትዮጵያ አንመለስ። ምክንያቱም እዛ ብዙ ገንዘባችንን ብዙ ጊዜያችንን ሰውተን ኢንቨስት አድርገንበት ያሳለፍነው ነገር ኢትዮጵያ አንመለስም። እዛ ሰርተን ራሳችንን መቀየር፣ ራሳችን ላይ መስራት፣ ያወጣነው መመለስ ብቻ እንፈልጋለን። ለነሱ ደግሞ ያንን ማለት አንችልም። ወደ ሀገራችን እንደምንመለስ የያዝነውን ሪሶርሶች፣ የያዝነውን ዕውቀት፣ ኤክስፒሪየንስ ሁሉንም ነገር ይዘን ወደ ሀገራችን እንደምንመለስ ነው ለነሱ ማሳመን ያለብን። እኔ በግሌ አንድ ነገር ምን አምናለሁ መሰላችሁ? አሜሪካን ኤምባሲ ስትገቡ ዋናው ነገር የሚጠበቅባችሁ ጥሩ አክተር ወይም አክትረስ መሆን ነው። እነሱን ጥሩ አድርጎ ማሳመን መቻል ብቻ ነው የሚጠበቅባችሁ ብዬ በግሌ አምናለሁ። ከአሁን በፊትም እንዳልኳችሁ እንግዲህ ትሬኒንግ ወስጄ ነበረ። በትሬኒንጉም ላይ ይሄንን ነው ሲሉን የነበረው። ማሳመን አለባችሁ እናንተ ዘጋሁ በቃ የምትናገሩት ነገር ውሸት ቢሆን እንኳን ውሸት እንዳልሆነ በቃ ማሳየት አለባችሁ ነው። ስለዚህ እዛ ጋር ሁላችንም ጥሩ አክተር አክትረስ መሆን ያለብን። ስለዚህ እዛ ጋር ወደ ኢትዮጵያ እንደምንመለስ እኛ ሞስትሊ እኔ በክላስ ውስጥ የተማርኩትኝ ነው ሼር እያደረኩላችሁ ያለሁትኝ እና ሼር ከሚደረግ ውስጥ ከተማርኩትኝ ውስጥ አንዱም ደግሞ ማለት ነው እንደምታውቁት ሞር እንደዚህ የሰለጠነ ሀገር አሜሪካን ነው ስፔሲፊክሊ እያየን ያለነውና አሜሪካን ሀገር ላይ በጣም ብዙ ኮምፒቲሽን ይኖራል። በጣም የለማች ሀገር ስለሆነች ሁሉም ሰው በጣም ይሮራጣል፣
በየቀኑ ኮምፒቲሽኑን የምታውቁት ነው። ኢትዮጵያ ደግሞ በሌላኛው እጅ ስናየው እንደ አሜሪካ የለማች ሀገር አይደለችም። ስለዚህ ብዙ ሪሶርስ የምትፈልግ ነች፣ ብዙ የሰው ኃይል የምትፈልግ ነች። በማደግ ላይ ያለች ታዳጊ ሀገር ስለሆነች እኔ ሞር ቫልዩ የምደረገው ኢትዮጵያ ላይ ሀገሬ ላይ ነው እንጂ አሜሪካን በሄድ ያን ያህል ቫልዩ አልደረገም። እዛ የምሰጠውን ሰርቪስ ኢትዮጵያ ላይ ይዞ በመጣ ሞር በቃ እንደ ንጉስ ሆኜ መከበር እችላለሁኝ፣ በደንብም ደግሞ ለሀገሬም እንትን ማለት እችላለሁኝ ብላችሁ ማሰብ መንገርም ትችላላችሁ ማለት ነው። ቀጣዩ ጥያቄ እንግዲህ የምንመጣ ማለት ነው 22ኛ do you plan on returning to your country after graduation ነው ይላችሁ። ከግራጁዌሽን በኋላ ወደ ሀገራችሁ ለመመለስ ታስባላችሁ ወይ? ታስባለሁ ወይ ታስቢያለሽ? ኦብቪየስሊ አዎ። እዛ ሀገር የምንሄደው ለትምህርት ነው። የሆነ ቦታ አሁን እቃ ስንላክ እንዴት ማምጡ ተብለን አምጥተን ይዘን አይደለም የምንመለሰው። እዛም ጋር ዲግሪያችንን ለማምጣት፣ ዲግሪያችንን ለመቀበል፣ ዲግሪያችንን ለመያዝ ነው የምንሄደው። ስለዚህ አዎ እመለሳለሁኝ። አይናችሁን ሳታሹ ነው እመለሳለሁኝ ማለት ያለባችሁ ማለት ነው። ለዚህኛውም ጥያቄ እንግዲህ መልስ የሚሆነው አዎ እመለሳለሁ ነው። ምንም ቢሆን አዎ እመለሳለሁ ነው። 23ኛው ጥያቄ ደግሞ ምን ይላል? why your university doesn't require English proficiency test ትምህርት ቤታችሁ English proficiency test ለምንድን ነው የማይጠይቀው? ሪኳየር የማያደርገው ለምንድን ነው? እኔ አፕላይ ሲደረግልኝ ማለት ነው English proficiency test አልተጠየቅኩኝም፣ አላስፈልግም። በልደት ካርዴና በፓስፖርት በትራንስክሪፕትና በፓስፖርት መሰለኝ እንደዛ ነው አፕላይ ተደረገልኝ። ወደዚህም ስመጣ እንግሊሽ እንትን አላስፈልገኝም፣ ፈተና አላስፈልገኝም። ምክንያቱም እዚህ ስመጣ ትምህርት ቤቱ የራሱ የሆነ ፈተና አለ፣ እንግሊሽ ፈተና። እዚህ ተማሪዎች ከደረሱ በኋላ እንዲፈተኑ የሚያደርገው። ለዛ ምንም አይነት እንግሊሽ ፕሮፊሸንሲ ቴስት አይጠይቅም። እዛ ደግሞ ማለት ነው ኤምባሲ ስንገባ፣ አሜሪካን ኤምባሲ ስንገባ ማለት ነው ዋና የሚያስፈልጉን አክሰፕታንስ ሌተር፣ I-20፣ DS-160 የመሳሰሉትን ነው እንጂ ይዘን የምንገባው ትርፍ የሆኑ ነገሮችን ይዘን አንገባም። ባንክ ስቴትመንት ይዘን እንገባለን እንጂ አሁን ለምሳሌ እንግሊሽ ፕሮፊሸንሲ ቴስትን እንትን አላለው ይዘን አገቡ። እናንተም ላይ ደግሞ ማለት ነው I-20 ሲላክላችሁ፣ I-20 እንግዲህ ከትምህርት ቤቱ ነው የሚላከው። I-20 ሲላክላችሁ እንግሊሽ ፕሮፊሸንሲ ቴስት ይልና ሪኳየርድ ይላል፣ ያስፈልጋል። ከዛም በኋላ ፓስ እንዳደረጋችሁ እንዳለፋችሁ ተጽፏል I-20 ላይ። ስለዚህ ከሱ ጋር ተመሳሳይ ነው መመለስ ያለባችሁ። ለዛ እናንተ ምን ማለት ትችላላችሁ? ያ ለምንድነው ትምህርት ቤታችሁ እንግሊሽ ፕሮፊሸንሲ ቴስት የማይጠይቀው ተብሎ ሲጠይቅ ነው ይጠይቃል። ዶሊንጎ ወስጃለሁኝ፣ ዶሊንጎ ቴስት ወስጃለሁኝ እንደዛ ብትሉ አሁን ውጤታችሁን የታላ አምጡም አትባሉም። ስለዚህም ማሳየትም አይጠበቅባችሁም ማለት ነው። I-20 ላይ ደግሞ ወስዳለች ተብሎም ስለተጻፈ ማለት ነው። ከዛ እንግዲህ በዚህ ሰዓት ላይ ላይክ ኤኒ ኩዌስችን ስንት አመጣችሁ ምናምን ቢባል 110 100 120 እዛ አካባቢ ላይ በጣም ፐርፌክት በጣም ሃይ ያልሆነ በጣም ዝቅም ያላለ ሎም ያልሆነ ብዙ ትምህርት ቤቶች እንደውም አይ ቲንክ የሚቀበሉት ከ90 በላይ ነው። ስለዚህ ከ90 በላይ የሆነ ስኮር መናገር ትችላላችሁ ማለት ነው። 24ኛው እንግዲህ ምን ይላል? what kind of job opportunity will this degree will provide and how will it help you on your future career? እሺ 24ኛው እንግዲህ ጥያቄ ምን መሰላችሁ? ሊትራል ትርጉሙ ሲሆን ይሄ ዲግሪ ምን አይነት ኦፖርቹኒቲ ነው፣ ምን አይነት የሥራ እድሎችን ነው ለእናንተ የሚፈጥርላችሁ እና ደግሞ የፊውቸር ካሪየር የፊውቸር ስራችሁ ላይ ምን አይነት ተጽዕኖ ያደርጋል፣ እንዴት ይረዳችኋል የሚለውን ነገር ነው ማለት ነው የሚጠየቀው። ብዙዎቻችሁ እንግዲህ እኔ የምመክረው በራሳችሁ አፕላይ እንድታደርጉ ነው። በኤጀንሲ አፕላይ ከምታደርጉ በራሳችሁ አፕላይ እንድታደርጉ ነው የምመክረው። ስለዚህ በራሳችሁ አፕላይ እያደረጋችሁ ያላችሁ ካላችሁ የምትፈልጉትን ትምህርት ታውቃላችሁ፣ ለምን እንደመረጣችሁ ታውቃላችሁ። ስለዚህ ምን አይነት ጆብ ኦፖርቹኒቲ ነው የምታገኙ ሲባል ለዛ ስራ ለምታጠኑ ዲግሪ ምን አይነት ጆብ ኦፖርቹኒቲ እንደሚኖር ታውቃላችሁ ማለት ነው። እሱን ነው የምትነግሩት። እኔ እንደዚህ ኮምፒውተር ሳይንስ ከሆነ ኮምፒውተር ሳይንስ ላይ እንደዚህ ነገሮችን መማር ነው የምፈልገው። ስለ ኮምፒውተር ሳይንስ ብዙም አላውቅም። አሁን ለምሳሌ እኔን የሚዲያ ኤንድ ኮሚኒኬሽን ነው እዚህ የምማረው። የሚዲያ ኤንድ ኮሚኒኬሽን ምን አይነት የስራ እንትኖችን ሊያመጣልሽ ይችላል? ምን አይነት ጆብ ኦፖርቹኒቲ ቢባል አንደኛ ጆርናሊስት ነው፣ ጆርናሊስት መሆን እችላለሁ። እንደዚሁም ደግሞ የኮሚኒኬሽን ስራዎች ስለሆኑ ማለት ነው ወደ ተለያዩ አይነት ወደ ከኢንተርናሽናል ሪሌሽን ከሆኑ ነገሮች ጋርም የመስራት የኮሚኒኬሽን ስራዎችን የማድረግም እችላለሁኝ ማለት ነው። እንደዚህ አይነት ነገሮችን አትሊስት ጆርናሊስት ማለት እንደምችል አውቃለሁኝ። እናንተም ደግሞ የሆነ ነገር ማለት እንደምትችሉ ማወቅ አለባችሁ ማለት ነው። ከዛ እንግዲህ ቀጥለን 25ኛው ገባን። why did you choose USA? USA ለምን መረጣችሁ? ከሌሎች ሀገሮች USA ምን ለየት ያደርጋታል? ምን አለሽ USA ሲሉን እንደማለት ነው። እሺ why did you choose USA ነው።
ዩኤስኤን ለምን መረጣችሁት ለሚለው ጥያቄ ደግሞ ማለት ነው ዩኤስኤን እንግዲህ ብዙዎቻችን እንደምናውቃት በስራውም ደረጃ በትምህርትም ደረጃ በብዙ አይነት ደረጃ በጣም ብዙ ኦፖርቹኒቲ የሚገኝባት ሀገር ነች ብለን ሁላችንም እናውቃለን። ከኢትዮጵያ በተሻለ ከሌሎች ሀገሮችን በተሻለ እንደዚሁም ደግሞ ማለት ነው ሪሰርች ከሰራችሁ አም ኖት ሹር ስንት እንደሚሆን ግን በየአመቱ ኢን ሚሊየንስ በሚሊየንስ የሚቆጠሩ ቱሪስቶች እየሄዱ እያዩ እንግዲህ ይመለሳሉ ዩኤስኤን። ያ ማለት ደግሞ ለእናንተ ከሰዎች ጋርም የመታወቅ ነገራችሁም መልቲካልቸር ኤክስፖዠር የመኖራችሁም ነገር በጣም ይጨምራል ማለት ነው። ሌላ ሀገር ቻይና ሀገር ሳትሄዱ ቻይና ሰው አሜሪካን ውስጥ ብትተዋወቁ ስለ ቻይና እውቀቱ ኖራችሁ ማለት አይደለ እንደዚህ እያላችሁ እንግዲህ ከብዙ ካልቸር ጋር ኤክስፖዝ የመደረግ ነገራችሁ በጣም አሪፍ ነው። ስለዚህ በጣም ብዙ ቱሪስት መዳረሻ በመሆኗ እንደዚህም ደግሞ የትምህርት ጥራት የሚሰጡትም የትምህርት ጥራት በጣም አሪፍ ስለሆነ ለሱ ነው ይህንን ዩኒቨርሲቲ ይህንን ዩኤስኤ ይህንን ሀገር የመረጥኩትኝ ለዚህ ነው ማለት ትችላላችሁ ማለት ነው። ከዛ እንግዲህ በመቀጠል 26ኛ how did you first learn about this school or university ይህንን ስኩል ወይም ይህን ዩኒቨርሲቲ እንዴት አገኛችሁት እንዴት ለመጀመሪያ ጊዜ ሰማችሁት ነው። እንደዚህ ተብለን ስንጠየቅ እንግዲህ የአፕሊኬሽን ፕሮሰሳችንን ነው መናገር የምንችለው። ያ ማለት 12ን ከጨረስኩኝ በኋላ እንግዲህ ኮመን አፕ ላይ ሰርች እያደረግኩኝ ነበረ የት ዩኒቨርሲቲ አፕላይ ማድረግ እንደምፈልግ እንደዚሁም ደግሞ የትኛው አሪፍ ለኔ ሱት እንደሚሆን እየፈለግኩኝ ነበር። ከዛ በኋላ እዚህ ዩኒቨርሲቲ አገኘሁት። ሞር ሪሰርች ሳደርግበት እንግዲህ ለኔ የሚስማማ ሆኖ አገኘሁት ማለት አንድ ትችላላችሁ። ሁለተኛ ደግሞ ማይ ካዝን ወይም ደግሞ የጓደኛዬ ፍሬንድ የጓደኞቼ ጓደኛ እዚህ ትምህርት ቤት ውስጥ ይማራል እና በሱ ነው የሰማሁት። በጣም አሪፍ ስለሆነ ሪኮመንድ አድርጎኝ ነው። ሪኮመንድ እንደተደረጋችሁ ማለትም ትችላላችሁ ማለት ነው ሁለት ኦፕሽኖችን። 27ኛው ጥያቄ ላይ እንግዲህ ደርሰናል። 27ኛው ጥያቄ ምን ይላል? how can you prove that you're coming back home ወደ ኢትዮጵያ ወደ ሀገራችሁ እንደምትመለሱ ምን ማረጋገጫ አለ? እንዴት ፕሩቭ ማድረግ ትችላላችሁ የሚለው ነው። በዚህ ጊዜ ላይ እንግዲህ እናንተ ማለት ነው ሞር ምን ማለት ትችላላችሁ? በጣም ፋሚሊ ኦሪየንትድ የሆናችሁ ሰዎች እንደሆናችሁ ከቤተሰቦቻችሁ አሁንም ቢሆን ላይክ ለጉድ ኮዝ ነው ለጥሩ ነገር ስለተባለ ነው እንጂ መለየትም እንደማትፈልጉ እንደዚሁም ደግሞ ከሀገራችሁ ጋር በጣም ቱ አታችድ እንደሆናችሁ እንደዚሁም ደግሞ ያደጋችሁበት ሶሳይቲ ያሳደጋችሁ ኮሚኒቲ አለ አይደለ ሁሉም ነገር እነሱንም መልሳችሁ መታችሁ የማገልገል ሐሳብ ህሊና እንዳላችሁ ሰብአዊነት ሂዩማኒቲ የሚባለው ነገር እንዳላችሁ ነው እዛ ጋር ማሳየት ያለባችሁ። ምንም ብትሉ እዛ ጋር ማለት ነው እውነትም ሆነ ውሸት በእምነት ነው አይደለም የሚሰጣችሁ ትመለሳላችሁ ተብሎ ነው። እናንተ ደግሞ እሱን ነገር ሞር ሪያሊስቲክ ነው ማስመሰልም ማድረግም ያለባችሁ። እኔ ወደ ሀገሬ ተመልሼ ያለውን ሶሳይቲውን መርዳት እፈልጋለሁ ላይክ ያደረገልኝን አድርጎልኝ እዚህ ያደረሰኝን ያሳደገኝን ሶሳይቲ መልሼ ደግሞ መክፈል አለሁ ማለት እፈልጋለሁ ማለትም እንግዲህ ትችላላችሁ ማለት ነው። በዛ ምክንያት እሱ ፈልጋችሁት የምትመለሱት ነው። ፈልጋችሁት ነው እንጂ ወደ ሀገራችሁ የምትመለሱት ማንም ነገር እንትን ብላችሁ አይደለም። ከፍላጎት በላይ ደግሞ ምንም ነገር የለም። ስለዚህ እንደዚህ ፍላጎቱ አለኝ የማድረጉ ስለዚህ እንደዚህ ነው የማደርገው ብትሉ በጣም አሪፍ ነው ማለት ነው። ከዛ እንግዲህ በመቀጠል 28ኛ ጥያቄ ላይ ደርሰናል። 28ኛ ጥያቄ ምን ይላል? what were you doing after you finish high school ከጨረስኩ በኋላ እንግዲህ ምን እያደረግክ ነበር ነው። እዚህ ጋር ጋፕ ይር ከሌለባችሁ እንግዲህ ግሬድ 12 እንደጨረሳችሁ አፕላይ እንዳደረጋችሁና እንደዚህ ልትሄዱ እንደሆነ ነው። ይሄ ጥያቄ ብዙም አፕላይ አያደርግም ለእናንተ። ጋፕ ይር ላለባችሁ ሰዎች ግን ማለት ነው የተለያዩ አይነት የጥቃቅን የሚባሉ ነገሮች ግን ቤታችሁ ውስጥ እያደረጋችሁ የነበረው ሊሆን ይችላል ወይ ስራም ስትሰሩ የነበረው ሊሆን ይችላል። የተለያዩ አይነት ነገሮችን ማለት ትችላላችሁ ማለት ነው። እዚህም ደግሞ ምን ማለት ትችላላችሁ? በአንዳንድ በፐርሰናል የሆኑ ጉዳዮች ምክንያት እንግዲህ ከፋሚሊ ቢዝነስ ጋር ነገሮችን ስሰራ ነበር እንደዚህ ከቨር ሳደርግ ነበር ብቻ በአንድ አመት በምናምን እንግዲህ እነዚህ ጋፕ ይሮቻችሁን ደግሞ ስታደርጉ የነበረው ጥሩ ነገር ቢሆን ደግሞ ሞር ብዙ እድሜን እስከ ግሬድ 12 እንግዲህ ተምሬ ነበር። ብዙ የህይወቴን ክፍል ትምህርት ላይ ነው ያሳለፍኩት። ስለዛ ጋፕ ይር ወሰድኩኝና አረፍ ማለትም ስለፈለኩኝ ጋፕ ይር ወስጄ ቻሪቲ ፕሮግራሞችን ሰራ ነበር ወይ የሆነ ነገር ሳደርግ ነበር ብትሉ አሁን ሞር ውሃ ያዝላል ማለት ነው። ውሃ ያነሳል። እሺ 28ኛው መልሰናል። 29ኛው እንግዲህ ምን ይላል? tell me about the university you're going to የምትሄድበትን ዩኒቨርሲቲ ንገረኝ። ስለ ዩኒቨርሲቲ እስቲ ንገረኝ ነው እያለ ያለው። ያም እንግዲህ ሪሰርች የምታደርጉታል። ለዚህ ነው ካሁን በፊት የባለፈው ፓርት 1 ቪዲዮ ላይ እንደሰራ ነው እንግዲህ ፕሮፌሰሩ ምን አይነት ነገሮችን ሪሰርች እንደሚሰራ ለምን ዩኒቨርሲቲ መረጣችሁ ምናምን የሚለውን ነገር ሪሰርች ሰርታችሁ የለም እሱን እዚህ ጋር ታመጡታላችሁ። ስለ ዩኒቨርሲቲ እስቲ ንገረኝ ሲል አሁን ዩኒቨርሲቲ በዚህ አመት ተመሰረተ እና እንደዚህ የሚባሉ አትሊስት የሆነ ፌመስ የሚባል ሰው በጣም ፌመስ በአለም አቀፍ ደረጃ ቢሆን ፌመስ የሚባል ሰው
የተማረበት ነው ሞስትሊ ሊሆን የሚችለው። ስለዚህ ይሄ የሚባል እንደዚህ ተምሮበት ነበረ እና እንደዚህ አይነት ኮርሶችን ፕሮቫይድ ያደርጋሉ። በእንደዚህ ነገራቸው ስፔሻላይዝድ አድርገዋል በጣም ለዛ እንደዚህ ይታወቃሉ። ብቻ ስለ ዩኒቨርሲቲው ዝም ብሎ ጉግል ላይ ብቻ ሰርች ተደርገው የሚገኘን ሳይሆን ትንሽ ብቻ ዲግ አድርጋችሁ ደግሞ ለማግኘት ሞክሩ ማለት ነው። እሱኛውን እንደዛ ትይዛላችሁ። ከዛ በመቀጠል እንግዲህ 30ኛው ላይ ደርሰናል። 30ኛው እንግዲህ ምን ይላል? how much is your parents paying for your class? ለክላስክ ምን ያህል ነው ትምህርት ቤተሰቦች የሚከፍሉት ነው። ያ እንግዲህ አይ20 ሲመጣ ማለት ነው ኮርሱ ምን ያህል እንደሆነ ተጽፏል አይ20 ላይ። ትምህርት ቤቱ ደግሞ ከቨር የሚያደርገው ስኮላርሺፕ ያገኛችሁ ትምህርት ቤት ከቨር የሚያደርገው ደግሞ ተጽፏል። እናንተ ኮርሱ ምን ያህል እንደሆነ አይ20 ላይ የተጻፈውን እሱ ነው የምትናገሩት። ይሄን ያህል ገንዘብ ፐር ይር ነው የምንከፍለው ብላችሁ ትናገራላችሁ ማለት ነው። ከዛ በመቀጠል እንግዲህ 31ኛ ደርሰናል። 31ኛ what's your future plan? እንግዲህ ማለት ነው እዚህ ጋር ከአሁን በፊት እዚህ ቪዲዮ ላይ እንግዲህ ምን ብዬ ጠይቄ ነበር? what's your post graduation plan? ግራጁዌት ካደረጋችሁ በኋላ ፕላናችሁ ምንድነው ነው። እዚህ ጋር ደግሞ what's your future plan? የፊውቸር ፕላን ሁለቱም የሚለያዩ ነገሮች ናቸው። ፖስት ግራጁዌሽን ፕላን ሲባል ማለት ነው right after graduation ብላችሁ ነው የምትጀምሩት። ግራጁዌት እንዳደረኩት ወደ ሀገር ይመለሳለኝ ወደ ዛሬ ግራጁዌት ባደረግ ነገ ምን አድርጋለሁ የሚለው ነው ፖስት ግራጁዌሽን ፕላን የሚጠየቀው። ፊውቸር ፕላን ደግሞ የዛሬ 10 ዓመት ሊሆን ይችላል፣ የዛሬ ምናምን ዓመት ሊሆን ይችላል። ስለዚህ what's your future plan ተብሎ ሲጠየቅ ማለት ነው ሀገሬ ላይ መጥቼ የራሴን ካምፓኒ ኦን አድርጌ መስርቼ እንደዚህ አይነት ሰርቪሶችን ፕሮቫይድ ሳደርግ ነው ፕላኔ፣ እንደዚህ ሳደርግ ነው። ብቻ ራቅ ያለውን ነገር አለ አይደል? ራቅ ያለውን ፕላን ነው ማለት ነው የምትናገሩት። ፖስት ግራጁዌሽን ግን ሲሆን ወዲያው ከግራጁዌሽን በኋላ ምን እንደሆነ እቅዳችሁ ነው የምትናገሩት። 30ኛው ነው 31ኛው ነው እሱ 32ኛው ላይ ደርሰናል። 32ኛው እንግዲህ what do you know about the US education system? ስለ US education system ስለ US ትምህርት ሲስተም ምን ታውቃለህ ወይም ምን ታውቂያለሽ ነው ጥያቄው። ለእሱኛው እንግዲህ መልስ ሊሆን የሚችለው US እንግዲህ ብዙዎቻችን እንደምናውቀው በፊልምም በምንም በደንብ እንደምናውቀው ማለት ነው 50% ፕራክቲስ ነው 50% ደግሞ ቲዮሪ ነው። እኛ ሀገር ሞር ካየነው 100% በሚባል ደረጃ ቲዮሪ ነው። በትምህርት ነው እንደዚህ እየጻፍን የምንማረው እያጠናን እንጂ ፕራክቲስ አናደርግበትም። US ደግሞ ከሃይ ስኩል ፊልምም ጀምሮ በፊልምም የምናውቀው ይችላል። ከሃይ ስኩል ጀምሮ እንግዲህ ሲያድጉ ስናያቸው ፕራክቲስ ያደርጋሉ። የፕራክቲስ ሰዓት አላቸው፣ የቲዮሪ ሰዓት አላቸው። ስለዚህ ስለ US ኤዱኬሽን ሲስተም ምን ታውቃላችሁ ተብሎ ሲጠየቅ እንግዲህ 50% ቲዮሪቲካል 50% ፕራክቲካል ነው። እንደሱ መሆኑን አውቃለሁ ማለት እንግዲህ ትችላላችሁ ማለት ነው። 33ኛው ጥያቄ ላይ ደርሰናል። 33ኛው ጥያቄ why do you think I should give you the visa? ይሄንን ቪዛ like why do you think I should give you? እንዴት ብዬ ላስረዳው? ለምን ብሰጥ like I don't know እንዴት ኤክስፕሌን እንደማደርገው ግን why do you think I should give you the visa ሲሆን ደግሞ ጥያቄ ማለት ነው ጥሩ ካንዲዴት እንደሆናችሁ እና ደግሞ ብዙ ነገሮችን ከአሜሪካ ይዛችሁ መጣችሁ እንግዲህ ሀገራችሁ ላይ ማፍሰስ እንደምትፈልጉ በጣም too much power እንዳላችሁና young energy ስለሆነ ደግሞ ብዙ ነገሮችን የማድረግ ፕላን ስላላችሁ እንግዲህ እንደሆነ መንገድ ትችላላችሁ ማለት ነው። 34ኛ ጥያቄ ላይ እንግዲህ ማለት ነው what if you get rejected? በመሃል በስነ ስርዓት ኤክሳይትድ ሆናችሁ እያወራችሁት ኤክስፕሌን እያደረጋችሁት ያሰው ማለት ነው what if I reject you the visa ሊላችሁ ይችላል። what if I like ሪጀክት ባደርጋችሁ ዛሬ ምን ሊመጣ ይችላል? በዛ ሰዓት ላይ እንደዛ ሲላችሁ ነርቨስ አትሆኑ፣ አትደንግጡ። በጣም ቱማች እንደፈለጋችሁና እንደማትመለሱ ታስጠጣላችሁ ማለት ነው። ስለዚህ what if I reject you the visa? ቪዛውን ሪጀክት ባደርጋችሁ ሲባል ማለት ነው okay I mean any problem ካለ እኔ ጋር ድጋሚ ሰርቼበት እንግዲህ next time ተመልሼ ደግሞ ሞክራለሁኝ። I'll work on my mistakes and come back again. ሚስቴኮቼ ላይ ጥፋቶቼ ላይ እንግዲህ የሚመስለኝን ነገሮች ሰራና ተመልሼ መጥቼ ሞክራለሁኝ። ቀለል አድርጋችሁ ያ እንደዚህ ነው በቃ ብላችሁ መመለስ ትችላላችሁ። ዴስፐሬት እንዳትመስላል አይደለ? እንግዲህ ለዛ ነው። 35ኛው ጥያቄ እንግዲህ how long are you going to stay in US? USA ውስጥ ምን ያህል ጊዜ ነው የምትቆየው? ምን ያህል like የዲግሪ እንትኑ ነው probably most probably 4 ዓመት ነው የሚሆነው የዲግሪ ከሆነ። ስለዚህ የምትቆዩበትን ጊዜ ነው 4 ዓመት እንደዚህ እንደሆነ ምናምን ይቻላል አይደለ? 4 ዓመት ከሆነ 4 ዓመት 3 ዓመት ከሆነ 3 ዓመት ብቻ የዓመቱን ነው ማለት ነው የምትናገሩት። እዚህ ጋር እንግዲህ በአጠቃላይ 35 የሚሆኑ ጥያቄዎችን መለስን። አሁን ደግሞ ለማስተርስ ትምህርት መማር የምትፈልጉ ልትኖሩ ትችላላችሁ። ኢትዮጵያ ውስጥ ዲግሪያችሁን
ተምራችሁ የጨረሳችሁ ወደ አሜሪካን ሄዳችሁ ደግሞ ማስተርሳችሁን መማር የምትፈልጉ ልትኖሩ ትችላላችሁ። ለእናንተ ደግሞ አንድ 5 ጥያቄ ይዣለሁኝ። እንግዲህ ለእናንተ ደግሞ የሚሆን እንግዲህ ትንሽ ነገር ነግራችኋለሁ ማለት ነው። የመጀመሪያው አንደኛ ጥያቄ የሚሆነው how is this course related to your previous study ላይ መጀመሪያ ዲግሪ ላይ ያጠናኸው ይሄኛው አሁን ከምትማረው ጋር ልትማር ካሰብከው ጋር እንዴት ነው ሪሌት የሚሆነው? አሁን ለምሳሌ ዲግሪ ኮምፒውተር ሳይንስ ከሆነና ማስተርስ ደግሞ ዳታ አናሊስት ሊሆን ይችላል። ዳታ አናላይዝ ለማድረግ ከሆነ ሁለቱ በጣም ሪሌትድ የሆኑ ነገሮች ናቸው። ስለዚህ እንደዚህ የኮምፒውተር ሳይንስ እውቀቴ ላይ ደግሞ ይሄንን ብጨምርበት በጣም እንደዚህ ጥሩ ስለሆነ እንደዚህ ሪሌትድ ናቸው እንደዚህ ብላችሁ እንግዲህ መናገር ትችላላችሁ ማለት ነው። ሁለተኛው ደግሞ what were you doing during the gaps? ግራጁዌት አደረጋችሁ ዩኒቨርሲቲ ግራጁዌት ካደረጋችሁ በኋላ እንግዲህ በመሃል ስራ ትሰራላችሁ። ስራ ካልሰራችሁ ሲጀምር ማለት ነው ስራውን ላይክ ሳታውቁት እንዴት ነው አፕላይ የምታደርጉት አይነት ጥያቄ ሊያስነሳ ስለሚችል ስራውን ሳታውቁት እንዴት ነው ማስተርሳችሁን ልትጨምሩበት ያሰባችሁት ተብሎ ሊታሰብ ስለሚችል በመሃል የስራ ጊዜ እንግዲህ 1 አመት 2 አመት ሊኖራችሁ ይችላል። በዛ ጊዜ እንግዲህ የተማርኩትን በቲዮሪቲካል ማውቀውን ነገር እንግዲህ በፕራክቲስ መልክ ደግሞ እዚህ ካምፓኒ ተቀጥሬ ሰራ ነበር። እንደዚህ የሆነ ካምፓኒ እንግዲህ ቀጠራችሁን ይዛችሁ ነው ማለት ነው ወረቀት መሄድ ያለባችሁ። ስለዚህ እዚህ ካምፓኒ ላይ እንደዚህ ሆኜ ሳገለግል ነበር፣ እዚህ ቻሪቲ ክለብ ላይ እንደዚህ ሳገለግል ነበር። የተለያዩ ነገሮች እንግዲህ ማለት ትችላላችሁ ማለት ነው። ሶስተኛ ጥያቄ ደግሞ የሚሆነው እንግዲህ how do you know your undergraduate GPA? undergraduate GPA እንግዲህ ስንት እንደሆነ ነው የሚጠየቀው። ግራጁዌት ያደረጋችሁበት ፖይንት ስንት ነው እሱን ነው የምትናገሩት ማለት ነው obviously። አራተኛው ደግሞ የሚሆነው እንግዲህ in what year did you get your bachelor's degree? which university? የትኛው አመት ላይ ዲግሪያችሁን አገኛችሁ እና ከየትኛው ዩኒቨርሲቲ ነው? እዚህ ጋር አንድ በጣም ማወቅ ያለባችሁ ነገር አሜሪካን ኤምባሲ ገብተን በኢትዮጵያ ካላንደር አንናገርም። በ2016 እንደዚህ ተፈጥሮ ብንል እኛ ላስት ይር ነው ባለፈው አመት ነው ያለነው፣ ግን ለነሱ ከ10 አመት በፊት ያለው ነው ያለነው። በጣም ኮንፊውዥን ይፈጥራል። በጣም ማወቅ ያለባችሁ ነገር የአሜሪካን ኤምባሲ ገብተን ስለ ኢትዮጵያ ካላንደር አናነሳም። ስለዚህ የትኛው አመት ላይ ባችለርስ ዲግሪህን አገኘ የመጀመሪያ ዲግሪህን የትኛው አመት ላይ አገኘ ሲባል 2022 ከሆነ 2023 ከሆነ በእነሱ ነው ማለት ነው የምትነግረው። which ዩኒቨርሲቲ የተመረክበት ዩኒቨርሲቲ ነው። የመንግስት ሊሆን ይችላል፣ የግል ሊሆን ይችላል፣ አዲስ አበባ ዩኒቨርሲቲ ሊሆን ይችላል፣ ሴንት ሜሪ ሊሆን ይችላል። ያለውን ነገር እንደዛ ትናገራላችሁ ማለት ነው። አምስተኛው ደግሞ are you planning to continue your PhD ነው። PhD ለመቀጠል ሐሳብ አለክ ወይ ነው። ያ እንግዲህ በእናንተ ላይ የተመሰረተ ነገር ነው። ወደ PhD መቀጠል ሐሳብ አላችሁ ወይስ ማስተርስ ነው? ወይም ደግሞ ከሆነ ያ PhDን እንግዲህ ወደ ማስተርሴን ከጨረስኩኝ በኋላ ወደ ሀገሬ ተመልሼ ሪሰርቾችን እያደረኩኝ PhDን ለመቀጠል አስባለሁኝ። እንግዲህ ከማስተርስ በኋላ ደግሞ ሞር ሀገሬን ማገልገል ለምፈልገው የተሰጠኝን ነገር መልሼ መስጠት ነው የምፈልገው ማለት ትችላላችሁ ማለት ነው። እንግዲህ ዩ ጋይስ የዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ድረስ ሰብስክራይብ አድርጉ። እንደዚሁም ደግሞ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባባይ